ከባድ ነው ላንቺ እናቀር ነፃነትን ሰው እንደሚወደው ታውቂያለሽ ያው ምንም ጥያቄ የለም በተለያየ ሁኔታ ውስጥ ሆነሽ ሰምተሽዋል ነፂ በዚህ ልክ እንደሚወደድ ላንቺ ይገባሽ ነበር Hello guys, ይሄ ኦሊ ዩቲዩብ ቻናል ነው በዚህ ዩቲዩብ ቻናል አሪፍ ቪዲዮ እናመጣለን ቪዲዮ ላይ ሐሳብ አስተያየት እንሰጣለን ሪአክት እናደርጋለን ስለሆነ ዩቲዩብን ሰብስክራይብ ላይክ ሼር አድርጉት ለዛሬ ያመጣሁት አሪፍ ቪዲዮ አለ ቪዲዮ እናና ቪዲዮ ላይ ሐሳብ አስተያየት እንሰጣለን ይመቻችሁ ወደ ቪዲዮ እንሂድ እሺ የመጀመሪያ ቪዲዮ እንደምናውቀው ባለፈው ፍልፍሉ ኮሜዲያን ፍልፍሉ ታሞ ነበር ከዛ ገግሞ ወደ ስራ መግባቱን አይተን ነበር ያ ቪዲዮ እና እስቲ ሐሳብ እንሰጣለን የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል ከፋርማሲ እኮ ከመገዛ ብዬ አለው በግፍ ራሱ እነሳል እንኳን በከመና ታላ እንግዲህ እንቅልፍ የማይወስደውም ትንሽ መሞች አሁን አሪፍ እንደ ጥበቃ እያቀያየርኩ አለው በግፍ ራሱ እነሳል እንኳን በከመና ምላሱ ፈጣን ነው ጭንቅላቱ ፈጣን ነው ቀልድ እዛው መፍጠር ይችላል እንኳን መስሪያ ቤቴና ሊያዝ ሰላም ለዚህ ቤት ይሁን ዋሾ እንደዚህ ከትሞ የለ እንዴ ናችሁ ጥሊ ሰላም ናችሁ ቢኪ ደህና ነህ እንዴ ነህ ሰላም ነህ እግዚአብሔር ይመስገን ኧረ አንተ ጠንካራ ነህ ያለኸው ጠንካራ ነህ ያለኸው ነው እግዚአብሔር ይመስገን እንዴ ነህ ሳቅበት ተብለሃል ለዚህ ነገር መሰለኝ እነሱ ግዜ ካሉ ከፋርማሲ እኮ ከመገዛ ብዬ እና የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል ይሄው ከፋርማሲ ከመገዛ ይሻላል እንዴት ነህ ቤኪ እንዴት ነሽ ራኩዬ አለሁ እኔ እግዚአብሔር ይመስገን ቆንጆ በዓል ጥሩ እግዚአብሔር ይመስገን አንተም አስደነገጠን እንጂ አዎ ሰማሁኝ እንዳየሽው እንግዲህ ቀረጻውን ማቋርጠን ነው እንግዲህ እሱ አቋርጦ ወጣኛ ያው ጨርሰነው ነው እንትን ያልነው አልታወቀም ነበር ህመሙ ትንሽ ማስመለስ ምናምን ነገር ነበር መንቀሳቀስም አልቻለም ነበር የግድ ነው ራሱ ዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን ምንለው የነበረው እና አልታወቀም ነበር እንግዲህ አንድ ሁለት ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል እንግዲህ እዚሁ እንዲተኛ የተደረገው ማለት ነው መጀመሪያም ሲመጣም ነግራችሁ ነበር አይደል ከቤትም ሲመጣ ጀምሮ እየታመመ ነው ወዲኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው ማለት ስራውን በጣም ስላለ ለስራው ያው አንደኛ ትልቅ በዓል ነው እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘንም ሲመጣ እኛማ እዛው በቃ ቀቅድ የለምናም ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያለው የለም በቃ ይሄ ስትሮኩ ምን ድንገተኛ ያዞርኝ የዛን ቀንም በቃ እኮ አትምጣምናም ብለውኝ ግን ሰው ተሰብስቧል ኦዲየንስም አለን እንግዶችም ጋብዘን ነበር አይደል የበዓል ስራ ነው እሱን እንትን ብዬ ከመመለስ ብዬ መጣሁኝ ብቻ ያው እንደምታዩ ነው የሆነው ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ህክምናም እንዲመጣ አደረገው እቤት ከሚሆን ይሁን እንደው በጓደኞች እጅ ያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ እሱ ነው የሚያዝናናን እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው እንደዛም ሆኖ ያስከራል በአንዲሆነ ሉክ ህመሙ ገግሞ አሁን ያያችሁት ሁሉ ህመም አልፎ ወደ ስራው ሲመለስ በአባይ ቲቪ የተደረገለት አቀባበል አይተን እናሳልሳለን ወደ ቪዲዮ እንሂድ አባቴ በጣም ነው የምወደው ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ የኢትዮጵያን ህዝብ ማመስገን ፈልጋለሁ ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ ስጋውን ቆርጦ ደሙን አፍሶ ነው ያዳነው እና
ለሁል ጊዜ ለጸሎትህ እንዲሆን ካጠገብ የማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺ ስጦታ አበረክትልሃለሁ። በረከት ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። ከስራ ባልደረቦቹ የተደረገለት አቀባበል ስጦታ ምናምን ነበረ። በአጭሩ በጣም ደስ ይላል። ገግሞ ወደ ስራው መመለሱ እኛም ደስ ብሎናል። ፈጣሪ ጨርሶ ይማረ ነው የምንለው። ሚዲያን ፍልፍሉ ፍቅርን እስቲ ኮሜንት ላይ ጻፉልን እስቲ። አርቲስት ነፃነት ወርቅነህ ከሞተ በኋላ የእሱ ጓደኞች እና አንዳንድ ሰዎች ስለ አሟሟቱ ስለ የነበረው ነገር እያወሩ ብዙ ነገር እያወራ ነበረ። ባለፈው ሚስትየዋ ኢቢኤስ የሻይ ሰዓት ላይ ቀርባ የተናገረች አለ። እሱን አይተን እንመለሳለን። ከዛ በኋላ ሀሳብ አስተያየት እንሰጣለን ማለት ነው። ወደ ቪዲዮ እንሄድና ሀሳብ አስተያየት እንጽፋለን። ከዛ በኋላ ለስ ወደ ቪዲዮ። ከባድ ነው ላንቺ ነገር ከባዱ ነገር መንገር ነው። ለምን አባታችሁ የለም በህይወት ብሎ መናገር ዛክቱ ነው። ከባድ ነው። በተለይ ለህፃናት እያደጉ ሲሄዱ አይመጣም ሞቷል ሲባል የሞት ህመም ደግሞ ከባድ ነው። ነፂ እዚህ ነው የሚኖረው። የእሱ ቤተሰብ ግን አሜሪካ ነው የሚኖሩት። ስለዚህ እዚህ ላይ ሚስትየዋ ሀሳብ አስተያየት ሰጣለች። እሱን ላይና ነፂ እዚህ 6 ወር እዚህ 6 ወር እዛ ነበረ። ግን 6 ወር ቆይታ ያቀም 2 ወር 3 ወር ቢመጣ እና እኛ ግን 6 ወር ነበር የምንጠብቀው። በመጣ ጊዜ ልጆቹን ዞር ብለው እንኳን ከሱ ጋር ጊዜያቸውን እንትን የሚሉት ማለት የሚያሳልፉት እና ይመስለኛል በቃ ሲያጫውታቸው ምን ሲል ያንን የነሱ 6 ወር ጥበቃ ያንን እያጣጣሙት ያንን ጨዋታ እየደጋገሙ አሁን እሱ ላይ ተደራርበው እንትን ይላሉ፣ ይላፋቸዋል። እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ እላያቸው ላይ እርስ በርስ እኔንም ላይም ሊመጥ ይችላል እዛው እኔ ማስፈራራ እና እናቆየዋለን ለ6 ወር እየቆጠብን ስቶክ ታስቀምጣላችሁ። ይሄ ከባድ ነው የምር። ሄሎ ጋይስ፣ ለዛሬ ይዘን የመጣነው ቪዲዮ እነዚህ ነበሩ። አሪፍ ቪዲዮ ነው። ቀጣይ በአሪፍ ቪዲዮ ይዘን እንመጣለን። ስለዚህ እስከዛ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉት፣ ኮሜንት አድርጉት።